የመሃይሞች ቤት አይደለም። ይሄ የምሁራን የሀብታሞች የኒው ፐርስፔክቲቭ የኒው አይዲያ ባለቤቶች ቤት ነው። ስለዚህ ሚዲያችንን ከኮፍያ እስከ አንበሳ፣ ከበዳሳ እስከ ወራክሳ፣ ከቶሌራ እስከ ኮብራ መስጠት ይቻላል። ቶሌራ ማን ነው እንዳትለኝ፣ ኮብራስ ማን ነው? እዚያው አለላችሁ። አዲሱ የቲክታክ ጊፍት ቶሌራ የሚባል መጥቷል። ወራክሳ፣ አራርሳ ብዙ አለ። ለኦሮሞች መርዳሳ ሞጣ ምንድነው? ወራክሳ የሚለው እኮ ጌም እዚህ ጋር ምንም አላገኘው አላለኝም። ደውሎ በዋትስአፕ የቱ ነው አለ። እሱ መኪናው ነው አለ። ቅድም ለቀቀው መኪና ነው እንደ ወራክሳ ይሞቻል። በቃ መኪና አረጋለሁ። ወራክሳ ተመቸ ሞጣ ነው ይመቻል። ነው እንደውም እስኪ ልጋብዛቸው አንድ ልበልልህ የድሮ ዘፈኑ እስኪ የድሮ ዘፈኑ ተንቀሳቀሽ። ምድሬ ካስተከዘኝ ካስከፋኝ ሳስበው አዲስ ቤት አደራች አለችኝ ያልኳት ሰው ስድል ሳሞካሻት ስሟን ሳወድሰው ሸርተታለች ድንገት አቤት ሰው አወይ ሰው አቤት ሰው አወይ ሰው ካፌ ነጥዬ እንዳላጎረስኳት አንድ ያጣላል ብዬ ቁሚ እንዳልደገምኳት ያቅርቦት ወዳጄ ብትከዳኝ ታዘብኳት እጅ ጣለሽ ብዬ አምርሬ ረገምኳት ሰንብታለችና ማፍረሱ ከቀናት ይድመቅልሽና ቤት ለምቦሳ በሏት ቤት ሰጥቶ ማፍረሱ ለማን እንደበጂ የሷ ልብ ሸፍቶ ከሌላ ደረጀ ኃይለኛ ነች ያልታደለ ያሬዶ የት ነው የተወለድሽ? ያሬዶ ወይ የት ነው የተወለድሽ? ጎንደር የሚገርም የጥበብ ሀገር እኮ ነው። ማዕበል ነው። አንዴ ነው ያንቀሳቅሷ ማዕበል አንዴ ለሁለት ደቂቃ እስኪ ቀጣይዋ የሞጣ አፍቃሪ ነኝ ነው የሚለው። አዎ ሞጣ በየት ገባሽ ደግሞ አንቺ? አዎ አፍቃሪ ነኝ። ከየት ነው? ከጎጃም። ከጎጃም የት ሀገር ነው? ጎጃም ትልቅ ቀበሌ 5 ጎጃም አትበሉ አላልኩም? ከጊዮን ምድር በሉ። ኦኬ ከጊዮን ምድር። እሺ ባህር ዳር ቀበሌ ስንት? 5 እንዴት ብለሽ መጥ? ስንት ነው እድሜሽ? 21 የሞጣ አፍቃሪ ማለት ምን ማለት ነው? አልገባንም። በጣም ነው የምወድህ አንተን በጣም ነው የምወድህ። እኔና እናቴ በጣም እንወዳለን። ታናሽቴ አባቴ ደግሞ ተከታታይ ነው፣ በጣም ያደንቃል። ግን ብዙ ጊዜ ሶሻል ሚዲያ አራተኛ አፍቃሪ ናቸው አባትሽ? አይ አባቴ እኔ ብቻ ነኝ የማፈቅር እንኳን አንደኛ አፍቃሪ አንቺ ነሽ? እኔ ነኝ የማፈቅር። እናቴ ላይክ ታረጋለች፣ ያው በጣም ትዝናናብሃለች። አባቴ ግን ብዙ ሶሻል ሚዲያ አይጠቀምም። አባቴ ዶክተር ነው፣ ብዙም አይደለም። he's a doctor? yes okay እህትሽስ? እህቴ ገና ጩጬ ናት፣ የ8ኛ ክፍል ተማሪ ናት። አድናቂ ልንበላት አስፋል በላት። እኔ ግን በጣም ነው የምወደው። አፍቃሪ ላይክ አድናቂና ደጋፊ ዋላ በቪዲዮ ግቢ እስኪ ፏብልጭ በየተወሰነ ሞጣዬ መብራት ሄዷል። የምር በጣም ጨለማ ነው። በቃ ቆይ ግድቡ ተገደበ አልተባለም? ኧረ እባክህ ውሸት ነው እሱ። ምን የዚህ ሀገር መንግስት እዚህ እኮ መንግስት የለም ሞጣዬ። ምርጫው መንግስት እኮ የለም ነው ብያችሁ ነበር። ውሸት ሳክስ ነው። እዚያው አባይ ግድብ ስር ያለው የለም። ባህር ዳር አይበራም። ኧረ ምንም የለም። መብራት ዛሬ 5ኛ ቀናችን ነው ሞጣዬ። የለም መብራት የለም። ተመልከት የሀገሬ ሰው ስማ። የለም በጣም ተቸግረናል። ክልል ውስጥ እየተዋጋዘው ፈራርሶ ቀረ። ውጣ ወደ አዲስ አበባ ብዬ ነበር። ንግስናውን ያዝ ብዬ ትግሬ ቂጤን ካልደገፈን ኧረ ተው ፋኖ። እስቲ ቀጥይ። ለማንኛውም 21 ዓመትሽ ነው። የመጀመሪያ ልጅ ነሽ? አዎ የመጀመሪያ ልጅ ነኝ። የሞጣ አፍቃሪ ስትይ አባትሽ አይቆጥሽም? ወይኔ እኛ ቤት እንደዚህ አባቴ ራሱ እኮ በጣም ነው የሚወድ፣ ግን ሶሻል ሚዲያ ብዙ አይጠቀምም። የጎጃም ሰው ናቸው?
የጎጃም ሁሉ እናቴም አባቴም የጎጃም ሰዎች ናቸው። በጣም ጎጃም ማለት ትምህርት ማን ብሏቸው ቢሊዮነሩ ወርቁም ከዚያ ነው የወጣ በላይንም ከዚያው ነው ማናው የምትባለውም በጋዝ የስታር ቢዝነስ ግሩፕ አቶ አባው ገለ አቶ አባው ደስታ አቶ አባው ምናምን በቃ ምን ይየለት ምናምን በቃ እዚያው እኮ አሁን ትናንሽ ምን ይየለቶች ደግሞ ተፈጥረዋል። ወደ አዲስ አበባ ደግሞ ጎጃሜ በቃ ለምንድን ነው ባለጸጋና ግን ብሪሊያንት ማይንድ ሆኖ የእንትን የገነት ውሃው ነው ወይስ ምንድነው አልገባን። ኔቸር ነው። የኔ ልጆች የሚገርምሽ ሁለቱ ነው ያልጠጡ እንጂ ሁለቱ ወስጄ በህፃንነታቸው አጠጣቸው። ጠላ ሁሉ ህፃን ናቸው እኮ በምላስ ጸበል ነው። እውነት ነው። አንደኛው ህፃኗ ታመመች። አሁን ፒኤችዲ በጣም ወዳለው አንደኛ ዓመት አለች። አሁን ትንሽ ሁለተኛዋ እሷ ራሱ እየተፋች ጤና አዳምና እሱን እየቀላቀልን ሰጠናት። አመማት። ይኸው ጸበሉን ተጠምቃ መጣች። አሁን ይኸው እዚህ ሀገር ሰቀይ በእነዚህ ሁለቱን ደግሞ በምን አስመጣሁት መሰለሽ? ጸበል ነው ከጎጃም ከገዳም አስመጣው አጠጣው። ይኸው የጎጃም ውሃ በተለይ ወርቁ አይተነው ገነት ውሃ የሚባላል እሱን ዘረኞችን መጠጣት አለበት። አሁን የኢትዮጵያ ጠቅላይ ሚኒስትር ቢሆን ያንዳንዱ በተለይ ይሄ ኤርትራ የትግሬ ተፈናቃይ ምትኖች ወንበዴዎች ፕላስ ደግሞ ይሄ አስወጥቷታል። ማን ነው ይሄ ኦነግ ፕሪስክራይብ መደረግ አለበት። የወርቁ አይተነው ገነት ውሃን መጠጣት አለባቸው። ጭንቅላታችሁ ይሰፋል። ጎጃሚዎች ሰበን ስትሬት የሚያመጡት ለምን መሰል ጊዮን የሚባለው የባይብል ክፍል ነው አይደለም እንዴ? ያሬዶ ጊዮን ጎርጎራ በዚያ በኩል እንደር በዚያ በኩል ጣና አባይ እኮ እሱን ከጠጣህ ብሪሊያንት ነው የምትሆን። ኦሮሞዎች የአባይ ውሃ ጠጡ፣ ወደ አማራ ተኩስ ብትጠጡ ይሻላችሁ። ትፈወሳለህ። መፈወስ ወስፋትና ተቅማጥ ወይም ደግሞ ቫይረስና ባክቴሪያ አይደለም። ከዛኝነት ሁሉ ትፈወሳለህ። ይመቻል። ያሬዶ ትነጻለህ። ታፕታፕ ኮፕሊክ ሸር አድርጉልህ። አንቺ አበባ አበባ አበባን የብር ወለባ ትምጣ የአገሬ ልጅ ባለቀለበቷ እንዴት አድርገው ሰሯት እናትና አባቷ። ሆዴ ነይ ነይ ዓለም ነይ ነይ ሆዴ ነይ ነይ ዓለም ነይ ነይ ሆዴ ነይ ነይ ዓለም ግብጦ ዘፍዝፊና በቃሪያ በሽንኩርት ፈልፍለሻ ጉርሽኝ እንደ አይነክ ኃይልክፍት አፈር ወንዛ ወንዝሽ ያሳምራል ገላ ነትብቴ ተቀብሮ ገባሁኝ ዳንግላ። አረ ደኔ 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 አረ ደኔ 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 አረ ደኔ ደኔ አረ ደኔ ደኔ በፍየል ታረሰ ደኔ በበግ ተበራየ ደኔ ኩፋይና ደኔ ፖሊስታን ወንዛ ወንዝ አበባን የብር ወለባ አበባ የብር ወለባ የዘዳት አበባ በላስ አቅምሰው አበባ አቤት 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 ላል ወሰድከኝ ወደ ሞጣ በእናትህ ወሰድኩ። እዚያ ገብተህ ዝም ብለህ የአየር ማረፊያ ወይ ካምቦን አየር እንትን ምንድን ነው ጠላ ሙሊትን ትገባለህ። ማክሰኞ ሐሙስ ጸዳ ብለህ በመርቲ ሁለቱን ትለብስለታለህ። ከዘራህን ትይዛለህ። 40 ቁጥር ጫማ ከፈርቴክስ ጃኬት ላይ ከአሜሪካን ኤክስፕረስ ከበቶ ላይ ታረጋለህ። ጂንስን ታረጋለህ። ከዘራህን ትይዛለህ። ጋቢን ትጥላለህ። ጎጃም አዘናት ታረግ አበባ መስለህ ጋር ሰው ትቆርጣለህ። ትሄዳለህ። ካቻ የምትባል አረቄ ቤት ነበረች። ቆንጆ ረጅም የሆነ ሴትዮ መቀመጫዋን ምኗን ለማየት ሰው ይገባል። ትገባለህ። የደንበጫ አረቄ ሁለቱን ትለብሳለህ። አበባ መስለህ ስትሄድ ፖሊስ ታያለህ። ምን አባትህ ነው አንተ ያየህ ትላለህ። አረኛ ላየንም ይላል። ትሸበለላለህ። ትወርዳለህ። ወደ እነ ተፈሪ ያያሌው ጠላ ቤት ትገባለህ። ጢቅ ብለሃል። ነጭ ሸሚዝን በእንትን ደግሞ ታረጋለህ። በሌዘር ትገባለህ። አቧራው ይነሳል። ተነስ ትሮጥና ታመልጣለህ። ትገባለህ። እዚያ ደግሞ አበባ ትመሰክ ግብጦ በምናምን ይቀርብላል። በሽንኩርት በቃሪያ ይገራ ሰላም ናችሁ ይባላል። የተከበራችሁ እንዴ ናችሁ ይበቃ ይባላል። የመሳሪያ ይዞት ደግሞ ታጣቂው ምን ዋለ ወረደው ምናምን ፖሊሱ ሸቅ ይላል፣ ብድግ ይላል። እንዴት ነው ሰላም ነው እንዴት ነው አደናችሁ እንደናችሁ ዙሪያውን ጠጣ ትለዋለህ። ስንት አሳተተታል። ከዚህ በኋላ ስንት ጠጣለህ ትለዋለህ። እኔ ሶስትረኝ ትላት መሳሪያው ነው ወራጅ ነው ዳሽማማ እዚያ አጀግናው ገበያ ላይ እኮ 7 እንቅላሽ
አጀግና እሱን አምስት አስይዛለሁ። አምስት የዛሬ ሳምንት ሲመጣ ተይ ይግዚአብሔር ይስጥልኝ ዘልዝልኝ ይላል። ትወጣለህ፣ ትጓዛለህ፣ ጥብስን ታስጠብሳለህ፣ ትበላለህ። አይ ሞታ እናቴዋ ቀጥ ለማንኛውም አለፈ ያ ሁሉ ጊዜ አለፈ ማይ ብራዘር። ሽሮና ሸራ ጫማን ጎጃም ላይ ጥዬ አሜሪካ ጥልቅ አልኩልህ ወንድም። እንዳይከተልህ ሞጣዬ ሽሮ ከመብላት ከበሬ ላይ መገደፍ ይቀላል። ሽሮ ሰላም ነው። ሽሮ እንዳትጠላ፣ የጓያ ሽሮ ብቻ እንዳትበላ። ሽሮማ ያተሩ ከተገኘ ኦርጋኒክ ሆኖ ተገኘው። ሽሮ የዛኔ ኮዲታና ሽሮ ጎመን በካልቾ እየመታን ጎጃም ውስጥ እኔ እኮ የሚገርም ጎመን እኮ እናታችን ዞር ስትል ጎመን አውቀህ በካልቾ መተው ይፈርሳል። ማን ነው የሰበረው? እንዲገባ ምን ዶሮ የለ ምን የለ ይባላል። አላየንም ትላለህ ከውጭ ተደብቀህ። ጎመን እኮ ላለ መብላት ተመልከት። ጎመን በካልቾ ወራዶችን እኮ አሁን ለካ እዚህ ሀገር ስንመጣ ጎመን እንደኛ ምግብ ነው። ጎመን ከየት እናገኝ? ይችን የምታክል $8 እውነትህን ነው። ጎመን እንደዚህ አውጥቶ ጎመን ስላው ጎመን ነው ጎመን ጎጃም በጓሮ እየነቀልን ምናመጣው ጎመን ስጋስ 3.50 ጎመን $8 እውነታችሁን ነው። ጎመን ከዚያ በኋላ ነው ጎመን መብላት የጀመረው። ተመልከት ያሳዝናል። ጎመን በጤና ብሏል ፀሐይ ዮሐንስ። ጎመን በጤና እውነት ነው። ያሬዶ ቪዲዮ አራት ትላለች፣ አፍቅሬዋለሁ ትላለች። አሜሪካን ያለች እንደምን ቆንጆ ወራዳም ብትሆን ወንድ ነህ ምንም አትሆንም። ዝም ብለህ ተገለጥ። መልካም ሰላም ተገለጥላችሁ። ሰላም መልካም ማን ነው የሚለው? መልካም ተመኝ ጥሩ እንድታገኝ። እውነትሽን ነው። ዝም ብለን መልካም ብቻ እንመኝ። እንዴት ነው? ከየት ነው? የኔም ቤት ከየት ነው? አማን ነሽ ወይ? ከየት ነው? መልካም ተመኝ ጥሩ እንድታገኝ። ይመችሽ። ከየት ሀገር ነው? ከቁላ ዶባ ነው? ከየት ነው? ከጎጃም ከቁላ ዱባ ከደብረ ማርቆስ ከጎጃም። ደብረ ማርቆስ። ኦኬ ቃጤ ከደብረ ማርቆስ ነው። ቃጤ ለማንኛውም ሰላም ብያለሁ። አምራቾች ጠላ አብማ እንዴት ነህ? በእናትህ መውጣ በጣም ነው የምወድህ፣ በጣም ነው የማከብርህ። አፈር ልብላልሽ። ከአብማ ነው? አዎ። ዋው እንዴት ነው አብማ? ያ እንዴት ነው? በኮሪደር ልማት አፈሳችሁት ይሆናል እንግዲህ። ጠላ ቤቱ አለ ወይስ ፈርሷል? ያ ጠላ ቤት የአምራቾች ሰፈር እንዳይፈርስ አለ። በቅርስነት መቀመጥ አለበት፣ ማንም እንዳይነካው። አለ ጠላው ሰፈር አሁን አለ ገና። በስመ አብ እያልክ ነው የምጠጣው። አይ ያሽ እያጅለ ስጠጭ። አይ አምራቾች ሰፈር እናቴዋ ማርቆስ ቀዝቃዛ አየሩ ደግሞ ቀዝቀዝ ያለ። አይ ማርቆስ እናቴዋ አይ ማርቆስ አሁን ኮሪደር ልማቱ አይነካውም እኮ አሁን እሱን አምራቾች ሰፈር የሚገርምሽ የኛ ቅድሚያት እኮ ነው የቆረቆሩ። የሚገርምሽ ራሱ መንቆረር ያለው ተርላጓሉ ይባላል። ተርላጓሉ ይባላል። ቆረር ትምህርት ቤቱን ታውቀዋለህ እንዴ? ለኛ ነው ፍቅር አስጨርስ ራሱ ጎብኝቼዋለሁ። ወደዚህ ባህር ዛፍ ገብተህ ታውቃለህ? ወደ ባህር ዛፏ ማይ ሲስተር እንዳትዋጪ። ባህር ዛፏ ተስመሽ አታውቂም? ባህር ዛፏ ውስጥ እንዴ እውነት አንተ በቃ ተስመሽ እርግጠኛ ጨረሽ እንዲለው ሞጣ ያመንዲሽን ያስወሰብሻት እዚያች ባህር ዛፍ ስር ነው ማለት ታጠራጥሬ ያለው ማለት ፍቅር አስጨርስ የተባለበትን ምክንያት እኮ የራሱ የሆነ ምክንያት አለውና ልጆች ነው እዚያ እየተሳሳሙ ሃይስኩል ሄዱ ሲባሉ እዚያ ባህር ዛፍ ውስጥ ሲሳሳሙ ይውላሉ። አንተም ይደብታል ማለት ነው ሞጣ። እኔ እዚያ አላደኩም። እኔ ዝም ብሎ ወንድሜ እዚያ ስላለ ሁለት ወንድሞች አሉ። እኔ ዝም ብዬ ለመጎብኘት ነው መጣ እንጂ እና ታስሬበት ነበር። ወያኔ አስሮኝ ነበር እዚያ ለስንት ዓመት። ስለዚህ ለዚያ ነው የማውቀው። እኔ ግን የመጀመሪያው እስር ቤትም አውቀዋለሁ። በዋስ ተለቅቄ እንደመጣው ደግሞ እንደገና ስንት ዓመት ነው አልብሰው ሲያስገቡኝ ዋይዝ ፒስ ጭዝ ብዬ ይግባይ ብዬ ሾልኬ ነው የጠፋው። እንደገና ሊይዙኝ ነው። በጋሪ ነው ያመለጥኳቸው። ሌላ ክስ በስርተው ሊያስሩኝ አይሽ
ወያኖች ባሪያሎች ያዙት እየተባለ መጥሪያ ሊደርስ ሲል ወጥቼልሻለሁ። አንድ ፖሊስ ሹክ አለ። ኧረ ወረዳው እዚህ እንደ አብማ ነው ምናምን ምንድነው የሚባለው ይሄ የጎዛምን ፖሊስ ጣቢያ ይዞ እየተንደረደረ ማለት ነገረኝ። ውጣልኝ ጋሪው እስከሚሞላ እንዴት ትጠብቃለህ? በል 10 እሰጥሃለሁ ስለው 10 እስከምናለ እውነት ነው አለ በእጁ ወጣና ዘና ለብሸልሽ ይኸውልሽ ፖሊስ ወደዛ በፓትሮል ይንቀሳቀስልሻል ሊያስር ዱብ ስል ምንድነው አንተ አልኩት። ይሄን L5 ነው L ምናምን የሚባል ምን ይባስ ስንት ነው አልኩት። አዲስ አበባ አይ አልሞላልኝም ምናምን እንደው ምናምን ሶስቶች ወረዱ። የገር በቃ ካለልክ ምናምን ብለው ሲወርዱ ስንት ነው አልኩት። አይ እንደው 1500 ወስዳ በዚያ ጊዜ የለም 600 ትወስደኛለህ በ600 ከ50 ጨምር በለደጃል በልግባ አዲስ አበባ 600 ብር እስከ 50 የዚያን ጊዜ በስማም። አሁን እኮ ራፖርት ነበር ራፖርት ረዛ በቃ በእድሜ ልክ የሚፈቱትን አስፈታለሁ። እድሜ ለበላይ ገሰሰ በላይ አስተምሮኝ ማለት ነው። እለበልበዋለሁ እድሜ ልክ ሲለበልበው እኔ ደግሞ በቃ ይግባኝልና ከውጭ ወጣው ሁሉ ይመጡና ያጽፋሉ። ገንዘብ እናገኛለና ቀርቅረን በኪሳችን ያን ያዝነው ከፍለን ላጣን ሞጣኔ ቆምጫባውን ታውቃቸው ነበር እንዴ? እዛ እኮ ቆምጫባው ያራዳ ልጅ የኔ ወንድም የሰጣቸው እንትን ራሱ ይሄ ምንድነው ላይሰንሱ ኮንቴነር ሱቋ ላይ አይሰጣቸውም ተብሎ ብራዘር ነው ኖ ከእናንተ በላይ ነው። ከኃይለ ሥላሴ ጀምረው ስንት ታሪክ የሰሩና በራሳቸው ጀግንነት 12 ያክል በዚያን ጊዜ ጨረሱ። ማንም ሰው የለም ከሳቸው በላይ የወረዳም የምን ማስተዳደር የነበሩ አሁን ይገባቸዋል። ስንፈትናቸው ስናይ ምንም መፈተን የለባቸውም ተብሎ ላይሰንሳቸውን አግኝተው እየተንቀሳቀሱ ነው። ቆምጫምባውን ሰላም በይልኝ። የሀገር ቅርስ ናቸው። አዎ እኔ አሁን በጣም እየተከራከርኩበት ያለው ነገር ነውና ሰው እዛ የቆምጭ ሀገር ልጅ ምናምን ይላል ሰው ማለት ነው። ትክክል ነው። እኛ ቆምጮች ነን። እኛ ቆምጮች ነን። ሐሞተ ኮስታራ ማለት እኮ ነው ቆምጬ ማለት የትልቅ ሰው ስም ነው። ባይዘ ስለተሸነፉ ነው። የተሸናፊዎች ድምጽ ነው። እስኪ የምታስተላልፍ ነገር ካለ ከአብማ ማወቅ የፈለጋችሁ እዚህ ጋር ያላችሁ ቤተሰቦች፣ የሞጣ ቤተሰቦች ጎጃምን ማወቅ ከፈለጋችሁ በሙሉ አማራ ክልል ማወቅ የፈለጋችሁ ሰዎች ሂዳችሁ ጎብኝታችሁ ስለ አማራ ክልል ስለ ጎጃም የአምራቾችን ጠላ አብማ ማርያምን ብዙ ነገር የሚታይ ነገር ስላለ አይታችሁ ብትመሰክሩ ይሻላል። ቆምጬ አባውን በትክክል ማርቆስ በጣም የተላለቀ ሰው። ስለዚህ ታሪክን አውቃችሁ ነው ማውራት ያለባችሁ ልላቸው ፈልጋለሁ። ሞጣዬ እውነት ነው። ታሪክ አታንቋሹ። ይመቻችሁ። እህታችን ስለመጣች ደስ ብሎኛል። ፎሎ ባክ አድርጌሻለሁ። ይመችሽ። አመሰግናለሁ። ሁሉም ሰላም በሉ። መልካም እሺ። ማሜ ቡና የለችም? ማሜ አዲስ አበባ ገብታ ይኸውልህ ሞጣዬ ልንገርህ አንድ ነገር ማሜ በዚህ አጋጣሚ አዲስ አበባ ገብታ ጠላ ቤት ጀምራለችና ብዙ ሰዎች ስሟን እያጠፉ ነውና በዚህ አጋጣሚ እባካችሁ ለምንድን ነው ስሟን የሚያጠፉ? ወይኔ ከብዙ ሰዎች ጋር ትደዋወላለችና መታሰር አለባት ብለው ያወሩባት ነበርና እባካችሁ ምን አባታቸው ማሜ ማለት እኮ ማሜ ማለት የሥራ ሰው በጣም ሐቀኛ መንግስት አካሉን ተቃዋሚውን ለሷ እኩል ነው። ምክንያቱም ኢትዮጵያንስ ነች እሷ። በቃ ምንም ሁሉን በእኩል ነው የምታስተናግድ። የመንግስት ሰውንም ተቃዋሚውንም ደጋፊውንም ምኑንም ለሷ ሰው ነው። ስለዚህ ለምንድን ነው ማሜ እንደዚህ የሚያደርጓት? ሌቦች ስለቀኑባት ነው። አርጅታን ነው ነው። እባካችሁ የምትሰራውን ስራ ትስራበት። እሷ የስራ ሰው ነች፣ አገር ወዳድ ነች። አዎ ይመችሽ። እንጀራ እንኳን ሲያጥርባት ግማሽ እንጀራም ሙሉ እንጀራም ቆርሳ እየጨመረች ብሉልኝ ጠጡልኝ የምትል ሰው ነችና እባካችሁ ተዋት እላለሁ በዚህ አጋጣሚ። ቴንኪው ታች ሰላሙኝ። እሺ ሞጣ ያመሰግናለሁ። ሰላም ማልበል ሰላም ሞጣ አማን ኪዳኔ ነው የሚል አማን ኪዳኔ ያው ከሚላ ጽቡቂው እንታይ
ከመይ ከሚላ ጽቡቂው አለ እንዴት ነህ? አጆዋ ሰላም ነው ሞጣዬ? ሰላም ሰላም። ቀጥል። መልዕክት ምንድን ነው? አይ እንደምወድና ድጋፌ እንዳለ ነው ልነግርህ የፈለኩኝ። ለአጋዚ ፒፕል አጋዚ ኢትዮጵያዊ አክቹአሊ እኔ የባህር ዳር ልጅ ነኝ። እና እንዴት ገባሽ? ክዳኔ ባህር ዳር ተወልደሽ ነው ወይስ በዋት አስተሳሰብ ገብተሽለት? ባህር ዳር ከየት መጣሽ? ከአድዋ ነው ከመቀሌ? ኧረ እኔ ፋዘር የአክሱም ሰው ነው። እኔ ባህር ዳር ነኝ። አክሱም የነገስታት ሀገር ነው። ኦኬ ሌላስ? እናትስ? እናቴ ጎንደር ሰው ናት። ደቡብ ጎንደር። ጭራሽ ደቡብ ጎንደር አክሱም ሰው አገባች? እናንተ ጥሩ ኢትዮጵያ ነፈጥራችኋል። ይመች ያራዳል ግን ይመች። ትግሮማራ አዎ ኦፍ ኮርስ አዎ። ትግሮማራነት ይቀጥል፣ አውሮማራ ይቀጥል። ያራዳ ልጅነትሽ ኦሮማው ተደርገሻል። ያራዳ ልጅ ይመቻል። ትግሮማራ፣ ኦሮማራ፣ አስትሮማራ፣ ኤርትሮማራ ብዙ እንደዚህ እያለ ወደ ኢትዮጵያዊነት ከዚያ ወደ አፍሪካ ከፍላል። የአፍሪካ ህብረት ስብሰባ ምን ሊያደርግ ነው? ምን ይቀይር? አንድ ገንዘብ አይቀይር፣ አንድ ከረንሲ አይቀይር። ትልልቅ መቀመጫ ሲደፍሩ ከርሞ ነው የሚሄዱት። ተዋቸው እነሱ። አብይ አህመድ ተናገር አልተናገረ ምን ያመጣል? ፕሮፌሰር ሰላም ተነስተልኝ። ሄሎ ሞጣዬ ዘ ሌጀንድ ማን how are you today? I'm good. How are you? What about yourself, my brother? What about yourself? I'm good. The first and ever English poem for you I wrote. What you wrote? Yeah. Oh, poem. okay. English poem for you. Oh, really? Yeah. The first and ever English poem. Thank you very much. Thank you very much. You welcome. Mota, son of Abba Nile, the pride of Gojam Gion, one who stands by truth and cannot be bought. Mota Karanio, the birthplace of heroes, a shield standing for the honor of the nation. Your voice is like thunder, shaking the wilderness. Your history is alive, passed down through generation. Though enemies surround you from left and right, the lion of Mota never know fear. Let the mountain of Karanio be your witness. Your will is firming, standing for justice. Here to the patriots torch for the freedom. Your name shall be called with honor and fame, like Che Guevara. Let me translate in Amharic. እንደገና ይደገም። በጣም ተበችቶኛል ግጥሙ። ይሄ ፖም በጣም ኃይለኛ ነው። Alright. Che Guevara ይለዋል። ቀጥል። ፕሮፌሰር አንዴ፣ ዶክተር አንዴ አስጀምሩ። Mota, son of Abai, Nile, the pride of Gion Gojam, one who stands by truth and cannot be bought. Mota Karanio, the birthplace of heroes, a shield standing for the honor of the nation. Your voice is like thunder, shaking the wilderness. Your history is alive, passed down through generation. Though enemies surround you from left and right, the lion of Mota never knows fear. Let the mountain of Karanio be your witness. Your will be is firming, standing for justice. Here to the patriots torch for the freedom. Your name shall be called with honor and fame, like Che Guevara. I love it, doctor. I love it. This is the best poem. Thank you very much. It's forever. The first ever English poem for Mota Karanio and those who watch this Mota live. Yeah. And let me translate in Amharic. Thank you. In Amharic. Let me translate in Amharic. Mota Karanio. Go ahead, my brother. ተርጉሞ my brother. Go ahead. ቀጥል። የአማራው ጀግና የጊዮኑ ቀበጥ ሁሌም ለእውነት እንጂ ሐሰትን የማይወድ ለሀገሩ ክብር ለአማራ ነጻነት የቆመ መከታ ድምፅ ነጎድጓድ ነው የቲክቶኩን ሰፈር ሁሌ የሚያናውጥ ታሪክህ ሕያው ነው ትውልድን የሚያስቀጥል በቀኝም በግራም ጠላት ቢከብህም የሞጣው አንበሳ አንተ ኢትዮጵያ ጀግና ማንንም አትፈራም። ታንክም ቢላክብህ ድሮም ቢላክብህ ወደ ኋላ አትልም። ለእውነት የቆመ ሰው ጭቆናን የማይወድ ምስክር ይሁን። ለፍትህ ቁመሃል ጽኑ ነው ወኔህ።
አንቲ አርበኞች ወራሽ የነጻነት ፋና ሞጣ ሞጣ ይላል ሞጣ ሞጣ እያለ ሀገሬው ሲጣራ በክብር ገዝፈሃል እንደ ቸጉቤራ። በጣም አመሰግናለሁ። በጣም የሚገርም ነው። ለመጀመሪያ ጊዜ በኢትዮጵያ ታሪክ ለሞጣ ቀራኒዮ በእንግሊዘኛ ፖም ተቀመጠ በታሪክ ዩቲዩብ ላይ። That's the best of best ይለዋል። Thank you my brother professor. I love you my brother from Gondar. ሞጣ ቀራኒዮ let me the one thing I told everything for Baze that we previously discussed in last Saturday. He is so happy and yesterday he bought new clothes, shoes, and I told him everything. He will come to Saturday and Sunday. You will be interviewed. The first Ethiopian, 22, 22 offices, 22 every economic decision making and the economic advisor of the Prime Minister of the previous Meles Zenawi, Adino, but Baze Zobaye. And you will treat him, and he will live on your live Saturday and Sunday. Mota Qaranio, I told him everything, and he is so happy. As far as you support him, yeah, Mota. I do 100% sure. My followers waiting. Thank you very much. I'm proud of my brother, but the so-called what you call it, the transform no, the transport minister, the vice minister, almost he was a vice minister. Getachew Mengiste. Yes. Okay. He advised and he established the whole BPR, business processing reengineering, and after BPR he documented the only document written by him. That is balance scorecard, BSC. That's Baze Zobaye. He's very intellectual guy from Gondar, South Gondar. And Gorgora, Gorgora. And Mota. There is a one guy. Triple left. Yeah. They use. There is a guy. Mota Qaranio. Cut. Mota Qaranio. There is. Okay. There is a guy who live in USA. His name is Alamu. He sends 8,200 birr for Baze Zobaye by my accounts, and I will send him for that is the money he bought his new shoes, really? clothes, really? and everything. Please give, Alamu. His name is Alamu. Please, he has not sleep for 2 days. That's why you want to try to buy new suit and clothes, everything. That's good. Yeah. And please forward for his አማራ በመሆኑ ያውም ጎንደር ደቡብ ጎንደር በመሆኑ ጎርጎራ አካባቢ የተፈጠረ ባለ ጎልድ ሜዳሊስት ነው። ወያኔ ተጠቅሞበት ሊሄዱ ሲሉ ጎንደር ስለሆነ ማለት ነው አማራ ስለሆነ ሜዳ ላይ ጥለውት የሄደ ታላቅ የአማራ ልጅ ነው። የመንግስት አማካሪ የመንግስት ፖሊሲዎችን የቀረጸ ነው። ተመልከቱ። This guy is his brother. He's one of his brother. Let me tell you, Baze Zobaye is an intellectual guy. He's brave. ማወቅ ያለባችሁ ሰቅሎ ነው 4 ፖይንት ነው። በቃ ምንም ማድረግ አልችልም። ወርቅ ነው ያጠለቀው። ይሄንን ነው የጣሉ። ተመልከቱ። ማስተር ዲግሪ ይዟል። ፒኤችዲ እየተማረ ሳለ ነው ወሮት ሄዱ። ያን ወጣት እኮ ነው ገና ወጣት እኮ በእነ ክርስቲያን እድሜ ነው። ስለዚህ በጣም እንወደዋለን ወንድማችን ባዘ ዞባየን። አሁን ለመርዳት እስኪ ባንክ አካውንት ንገራቸው ጓደኞች እዚህ ውስጥ አሉ። 1000 እየጻፍክም ከታች ቀስ ብለህ ንገራቸው እንዲሁ ጻፉልኝ ከታች። ኦኬ እሺ ንገራቸው 1000 2018 66 597 1000
እና ሞጣ በጣም ደስተኛ ነው አንተን ለማግኘት ማለት ነው። ሂጄ ነው ማመሰግናቸው ላይቭ ገብቼ እና መጀመሪያ ቀን አርብ ቀን ታስታውሳለህ ሞጣ?